ዌልካም እንለዋለን። ቹን ጸልይላችሁ አሁን ይሰማል? አሜን። ኢየሱስ ጌታ ነው። አሜን። ጌታ መልካም አምላክ ነው። አስቀድሜ እንግዲህ በጣም አመሰግናለሁ። ዛሬ ሁለተኛ ጊዜ ነው እዚህ ስመጣ። ባለፈው መጥቼ ተካፍዬ ሄጃለሁ። የእግዚአብሔር መንፈስ ደስ በሚል ሁኔታ ሲመለክ ሲጸለይ በጣም ተባርካለሁ። የእግዚአብሔር መንፈስ በኃይል ሙቭ ያደርጋል። እግዚአብሔር ይባርካችሁ። እንግዲህ ያው ከቶሮንቶ ነው የመጣሁት እንደተባለው በሆርን ኦፍ አፍሪካ በኩል ነው የመጣሁት። በሆርን ኦፍ አፍሪካ ሚሽን ዶክተር ማርቆስንና መሪዎችን ላመሰግን እፈልጋለሁ። ፓስተር አብጨው እንዲሁም ጉባኤው የዚህ ቤተክርስቲያን መሪዎች ሁላችሁንም ላመሰግን እፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። አሜን። እንግዲህ ያው እንደተባለው ዮሐንስ ነው። ዮሐንስ እባላለሁ። አግብቻለሁ። ባለቤቴ ፋናዬ ትባላለች። ሁለት ልጆች አሉኝ፣ ወንድ ልጆች ቢኒያም እና ሄኖክ ይባላሉ። ሄኖክ 19 አመቱ ነው። ቢኒያም 21 አመቱ ነው። ሁለቱም ዩኒቨርሲቲ ውስጥ ናቸው። አንደኛው አንደኛ አመት ላይ ትንሹ፣ ሁለቱ ትልቁ 3ኛ አመት ላይ ያሉትና እግዚአብሔርን ስለዚህ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ምስክርነትም የእግዚአብሔር ቃልም በአንድ ላይ ተያይዞ ነው የምናወራው። እሁድ ስለሆነ ሰንበት ነው። እንዲሁም ደግሞ ዛሬ ዳግማዊ ትንሳኤ ነው አይደል? እንኳን አደረሳችሁ። ጌታ እንግዲህ ያው በኢትዮጵያ በኦርቶዶክስ እንትን በጣም ይከበራል ዳግማዊ ትንሳኤና አመት በዓል ነው ማለት ነው።
የምናነበው የመጽሐፍ ክፍል ያንን አነብና ከዛ በኋላ ቀጥታ ወደ እግዚአብሔር ቃል እንሄዳለንና አንደኛ ዮሐንስ መልእክት የአንደኛ ዮሐንስ መልእክት ምዕራፍ 1 ከ1 እስከ 2 ነው የምናነበው። አንደኛ ዮሐንስ ወደ ኋላም ወደፊትም እያልኩኝ እዛ ላይ መጣበታለሁ። ግን አሁን አንብበነው እንጀምራለን። እግዚአብሔር አምላካችን የተመሰገነ ይሁን። አሜን አሜን። እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በአይኖቻችንም ያየነውን አይደለ? በአይኖቻችንም ያየነውን ማየት ብቻ አይደለም፣ የተመለከትነውንም እጆቻችንም የዳሰሱትን እናወራለን። አሜን አሜን። ሕይወትም ምን ሆነ? ተገለጠ። እኛ ምን በላን? አይተንማል፣ እንመሰክረንማለን። ከአብ ዘንድ የነበረውን ለኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ምንድነው እናወራላችሁ ያለው ዮሐንስ? የዘላለምን ሕይወት እናወራላችኋለን። ሌላ ወሬ አይደለም። ብዙ አይነት ወሬዎች አሉ አይደለ? ዮሐንስ ግን ሊያወራ የመረጠው ምንድነው? የዘላለምን ሕይወት እናወራላችኋለን። አሜን። እንጸልያለን። አጭር ጸሎት እንጸልይና እንቀጥላለን። እግዚአብሔር አምላካችን ሆይ ዘላለማዊና ጻድቅ ይሆንክ ፍጹም አምላክ፣ ኃያል አምላክ፣ የነገስክ አምላክ፣ ሁሉን የምትገዛ አምላክ፣ ሁሉን የምትችል አምላክ፣ እንዳንተ ያለ የሌለ እግዚአብሔር ሆይ በነገሮች ላይ ሁሉ ስልጣን ያለ አምላክነትህ ጌታ ሆይ የማያጠራጥር እግዚአብሔር ሆይ ሁሉን አጽንተህ ያቆምክ እናመሰግናለን። በዚህ ሰዓት በፊትህ አለን። እንደ ቃልህ በመካከላችን አለ። 2 ወይም 3 በሆናችሁበት በዛ እገኛለሁ ብለሃል። ጌታ ሆይ በመካከላችን ስላለ እናመሰግናለን። አሁንም እያንዳንዳችንን ንካን፣ ቃልህ ይስራን። ሕይወት የሆነው ቃልህ በሕይወታችን ውስጥ ሕይወት ይሁን። ጌታ ሆይ ይህ ጌታ ሆይ እውነት ይግባን። እግዚአብሔር አምላክ መንፈሳችንን ጌታ ሆይ አንተ ግዛ። ጌታ ሆይ ስጋችን በዚህ ሆኖ ልባችን በተለያየ ቦታ እንዳይሆን በኢየሱስ ክርስቶስም እርዳን። ጌታ ሆይ እነሆ ቃልህ መጥቶ ይስራን። የዘላለም አምላክ እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን አሜን። መቼም እንግዲህ ጳውሎስ በመጽሐፉ ስናነብ ብዙ ጊዜ ታስሯል አይደል? ብዙ ጊዜ በእስር ቤት ውስጥ ገብቷልና ጳውሎስና ሲላስ በእስር ቤት ሆነው ሲዘምሩ እንላልና በእስር ቤት ሆኖ መዘመርን ታስሮ እየተደበደበ በሰንሰለት ታስሮ መዘመርን ጳውሎስ ሊያወራ ከሚችለው በላይ ማንም ሊያወራ አይችልም አይደል? ምክንያቱም አይቶታል፣ ኖሮታል አይደል? ሲድራቅ ሚሳቅ አብዲናጎም በእሳት ውስጥ ገቡ እንላለን አይደል? በእሳት ውስጥ ገብተው ባያድነንም እንኳን ለአንተ ምስል አንሰግድም ብለውናል። ናቡከደነጾር ባያድነንም እንኳን ብለው እሳት ውስጥ ገቡ። የሚገርመው እነሱ ገቡ ውስጡ። እነሱን ሳያቃጥል ማንን አቃጠለ? እሳቱ የገፈተሯቸውን ሰዎች አይደል? እነሱን የከተቷቸውን ሰዎች ወላፈኑ አቃጠላቸው። እሳቱ ስለመግባት እና ስላለመቃጠል ማቢያወራ ጥሩ ነው። ሲድራቅ ሚሳቅ አብዲናጎም ቢያወሩ ያብርባቸዋል አይደል? ገብተዋላ። ሌላው ከጎኑ በወላፈን ድብን ሲል እነሱ ምን አልሆኑም። ልብሳቸው እንኳን እሳት አልሸተተም አይደል? ስለዚህ እሳቱ ስለመግባት ቢያወሩ ያብርባቸዋል። ገብተው አይተውታል። ያልገባው በወላፈን ሲበላ አይተውታል አይደል? አምላካችን እንደዚህ አይነት አምላክ ነው። ዳንኤል ምን ሆነ እንላለን? አንበሳ ጉድጓድ ውስጥ ገባ አይደል? ሌሊቱን ሙሉ አንበሳና እሱ እየተፋጠጡ አየ። ሲታዩ አበላኝም
አንበሳው ይላል አትበላኝም ይላል። ነጋ ሌሊቱ። አሁን ስለ አንበሳ ሰው አለመብላት እግዚአብሔር ካዘዘው አፉን ከዘጋው ማን ያወራ? ዳንኤል ያወራ። ክርስትና የሚያምረው የኖረው ሰው ሲያወራው ነው፣ ያየው ሰው ሲያወራ ነው። ክርስትና በስማ በለው አይሆንም። ወንጌላችን የወንጌል ወገኖቼ ይሄ በስማ በለው አይኖርም፣ በማስመሰል አይኖርም። የኖርነውን ነው መስበክም ያለብን፣ መናገርም ያለብን፣ ማካፈልም ያለብን። በስማ በለው። ለዚህ ነው ዮሐንስ ምን ይላል? የሰማነውን አይደል ያየነውን የተመለከትነውን በእጆቻችን የዳሰስነውን። ሃሌሉያ አሜን፣ ሃሌሉያ። ወንጌል እንደዚህ ነው። በቃ የተሰማ የተነካ የተዳሰሰ የተቀመሰ የተኖረ ህይወት ይሄ ነው። ህይወት እንዲሆንላችሁ የዘላለም ህይወት ማለት ይሄ ነው። በቃ ህይወት ጌታን እንቀበል እንዳልናል። ጌታን ሰው ሲቀበል ህይወት ነው የሚቀበለው፣ ሌላ ነገር አይደለም የሚቀበለው። ኢየሱስ እኔ ምንድነኝ አለ? ህይወት አይደል? ሰው እጅህን አውጣና ዛሬ ጌታን ተቀበል ሲባል ምንድነው የሚቀበለው? ህይወት ነው የሚቀበለው፣ ሌላ ነገር አይደለም። ከሃይማኖት ወደ ሃይማኖት አይደለም የሚመጣው፣ ወይም ደግሞ ካለማመን ወደ ማመን። ህይወት ነው የሚቀበለው። በቃ ጥያቄ የሌለው ይሄ ህይወት ነው። የህይወት ጉዳይ ነው። እኔ እውነትም ህይወትም መንገድም ነኝ። በእኔ ኑሩ፣ እኔ በእናንተ እኖራለሁ። ቃሎቼ በእናንተ ይኑሩ፣ እኔ ህይወት ግንድ ነኝ። ይሄ ሁሉ ምንድን ነው? ኢየሱስ የሚነግረን ህይወት ነው። ለዚህ ነው በዚህ ቃል መነሻ የተነሳሁትና ዮሐንስ ከማንም የሰማውን አይደለም ያወራው። ጌታን በክብሩ አይቶታል። ተራራ ላይ ወጥቶ ጌታ ሲለወጥ እና ሙሴ ሲመጡ እና ኤልያስ ሲመጡ አይቶታል፣ በክብሩ አይቶታል። ደረቱ ላይ እየተጠጋ የጌታን የልብ ትርታ አዳምጧል። ህይወት ከመጀመሪያ የነበረውን ያንን ህይወት እናወራላችኋለን። ይሄ ወሬ ደግሞ ምንድነው የምናወራላችሁ? የዘላለም ህይወት። ዛሬ ወገኖቼ ይሄንንና ወደ ምስክርነት እገባለሁ። የተቀበልነው ህይወት ነው። የተቀበልነው ጌታን ስንቀበል ወደ መንግስቱ ስንጨመር የተቀበልነው ህይወት ነው። የማንን ህይወት? የኢየሱስን ህይወት። በቃ የኢየሱስን ህይወት። የኢየሱስን ህይወት ታዲያ አንበሳ ሊበላው ይችላል? አይችልም። የኢየሱስን ህይወት እሳት ሊያቃጥለው ይችላል? አይችልም። የኢየሱስን ህይወት እስር ቤት ሊፈትነው ይችላል? አይችልም። ለዛ ነው ጳውሎስ ከኢየሱስ ፍቅር ማን ይለየናል? መከራ፣ እስር፣ ጭንቀት፣ ችግር ያለው የተቀበለውን ህይወት ስላወቀው ነው። ዛሬ በውስጣችን ማን ነው የሚኖረው? የኢየሱስ ህይወት ነው። የኛ ህይወት ከሆነ ከስረናል። በውስጣችን ያለው የማ ህይወት ነው? የኢየሱስ ህይወት። የተቀበልነው ያን ህይወት ነው። የኢየሱስ ህይወት ካለ መከራ አያሸንፈንም። የኢየሱስ ህይወት ካለ ተግዳሮት አያሸንፈንም። ስብከት የርዕስ የማይሸነፍ ህይወት ነው። የማይሸነፍ ህይወት። አሜን። የማይሸነፍ ህይወት። የማይሸነፍ ህይወት የኢየሱስ ህይወት ብቻ ነው። እኛ ደግሞ የበላነው የጠጣነው ያንን ህይወት ነው። ኢየሱስ የህይወት ምንድነው? እንጀራ ነው። ኢየሱስ የህይወት ውሃ ነው። ያንን ህይወት ከበላን፣ ያንን ህይወት ከጠጣን፣ ያንን ህይወት ከተቀበልን ሃሌሉያ
የማ ህይወት ነው ያለን? የኢየሱስ ህይወት። የኢየሱስ ህይወት ደግሞ አይሸነፍም። ይሄን ብቻ ነው ዛሬ እርግጠኛ መሆን ያለባችሁ። የማ ህይወት ነው ያለኝ? የማ ህይወት ነው ያለኝ? ዳዊት ወደ ጎልያድ ጋር ሊጋጠም ሲሄድ ጃይንት አልነበረም ያየው። ትልቅ የሚያስፈራ ነገር አይደለም ያየው። እግዚአብሔር በእኔ ውስጥ አለ የሚለውን ያየው። እግዚአብሔር በውስጡ ያለን ሰው ጃይንት አያሸንፈው። ዛሬ ወገኖቼ ይህን ልላችሁ ፈልጋለሁ። በህይወታችሁ ጃይንት የመሰለ ነገር ካለ፣ የምታዩት ጃይንት፣ ከፊታችሁ የቆመ ጃይንት የመሰለ ነገር፣ ከፊታችሁ የቆመ ተራራ የመሰለ ነገር፣ ከፊታችሁ የቆመ በሽታ ሊሆን ይችላል፣ መከራ ሊሆን ይችላል። የምታዩት በውስጣችሁ ያለው ህይወት የኢየሱስ ህይወት ከሆነ አይበገርም። አትበገሩ። በኢየሱስ በእናንተ ውስጥ መሆን ሙሉ ከሆናችሁ አትበገሩ። አያሸንፋችሁም። መከራው አይበላችሁም። ችግሩ አይበላችሁም። ተግዳሮቱ አይወርሳችሁም። ምክንያቱም ኢየሱስ አሸናፊ ነው። ለዛ ነው ጳውሎስ በእኛ ውስጥ ያለው ቤት ካለው ይበልጣል ይላል። በቃ በእኛ ውስጥ ያለው ማን ነው? ኢየሱስ ነው። ለዛ ነው በእኛ ውስጥ ያለው ኢየሱስ ህይወት የሆነው። የኢየሱስ ህይወት ካለ በዙሪያችን ካለው ተግዳሮት ሁሉ ጋር መጋፈጥ እንችላለን። ተጋፍጠን አሸናፊዎች ሆነን እንወጣለን። አሜን። የምናሸንፈው እኛ አይደለንም፣ በእኛ ውስጥ ያለው ህይወት ነው። በእኛ ውስጥ ያለው ህይወት። ሃሌሉያ። ይሄንን ብቻ እርግጠኛ እንድንሆን ነው ፈልገው። በእናንተ ውስጥ ህይወት ያለው፣ በእናንተ ውስጥ ያለው ህይወት የማ ህይወት ነው? የእናንተ ወይስ የክርስቶስ? የእናንተ ነፍሱን ምን ይላል ጌታ? ነፍሱን ሊያድናት ቢፈልግ ያጠፋታል። በእናንተ ውስጥ ያለው ህይወት የእናንተ ህይወት ከሆነ ዋጋ የለው። በእናንተ ውስጥ ያለው ግን የኢየሱስ ህይወት ከሆነ ለኔ ጋሪት። አሜን። አዎ፣ በእናንተ ውስጥ የኢየሱስ ህይወት ይኑር። የኢየሱስ ህይወት ያብራ። የኢየሱስ ህይወት ይድመቅ። ዛሬ እንደተዘመረው በቃ የኢየሱስ ህይወት። አሜን አሜን። ቆይቼ መለስበታለሁ። እንግዲህ እንደተባለው ኢየሱስ በኔ ዓላማ አለው። ግን ዓላማው ቆይቶ ነው በብዛት የገባኝና እምቢ በማለቴ ነው ይሄ ሁሉ። ቤተሰቦቼ በሰሜን አካባቢ ነበር የሚኖሩትና እንግዲህ በህይወት ምርጫ ያው ሁላችንም አሁን መርጠን የህይወት ሙቭ እንዳረግ ነው መርጠው ወደ ኢስት አካባቢ ሙቭ አረጉ ማለት ነው። ወደ ድሬዳዋ ሙቭ አረጉ። ከዛ ድሬዳዋ ሙቭ እንዳረጉና ሴትል እንዳረጉ እኔ 6 ዓመት ልጅ ነበርኩ። በዛን ጊዜ ነው እንግዲህ 1977 ዓመተ ምህረት ያው ብዙዎች ወጣቶች አላችሁ የዛን ጊዜ አሁን የማወራው እንትን አንዳንዶቻችሁ ወጣቶቻችሁ ላታገኙ ትችላላችሁ። የሚገባችሁ ደግሞ እንተኔ ያላችሁ በዛ ዘመን የነበራችሁ ይሄን እንትን ማወራውን ታሪክ በደንብ ትረዱታላችሁና የዛን ጊዜ የ6 ዓመት ልጅ ነበርኩ። 1977 ሶማሌና ኢትዮጵያ ተዋጉ በፈረንጆች አቆጣጠር ማወራውና ሲዋጉ ሶማሌዎች ያው ጅጅጋን ያዙ፣ ኦጋዴንን በአጠቃላይ ይዘው ከዛ በኋላ ድሬዳዋን ከበቡ ማለት ነው። እና ድሬዳዋን ሲከቡ ያው ተራራማ ዙሪያዋ ተራራ አለ ድሬዳዋ። እዛ ላይ ሆነው በመድፍ በተለያየ ነገር መደብደብ ጀመሩ። እንግዲህ ያው ማታ ስለነበረ ተሯሯጥን፣ ተበታተነ ሁላችንም። ነፍስ አውጪኝ የሚባል ነገር አለ አይደል? በዛ ሄድን ስንሯሯጥ እኔም እጃቸው ገባሁ። እንግዲህ ያው ያዙኝ ሶማሌዎቹ። ጥያቄያቸው በቃ አንድ ነገር ነው። በዛ ልክ ሲይዙ እስላም ክርስቲያን ይላሉ እና ምንም አይገባንም ነበርና የሚያውቁን ክርስቲያን ልጆች መሆናችንን የሚያውቁን ትልልቅ ሰዎች ይይዙናል ክርስቲያኖቹንና እስላም ያለውን ይለቃሉ፣ ይሄዳል። ነገር ግን ያው ይዘውን ወደታች እየሄዱ የኢትዮጵያ ጦር በኋላ ከኪዩባ ከራሻ እርዳታ አገኘ። በዛ ታግሶ
ታግዞ መክፋት ጀመረ ወደ ታች እነሱን። መጀመሪያ የታሰረው እንደውም እንደተያዘን ጅጅጋ ነበር። ምክንያቱም ጅጅጋ በእነሱ ቁጥጥር ስለሆነ ሁሉ ነገር ስለያዙ ማለት ነው። ከዛ መገፋት ሲጀምሩ እኛንም ይዘው መሄድ ጀመሩ። ከዛ ወደ ከቀብሪ ዳህር የተያዘ ዶክተር ጥበቡ ኃይለ ሥላሴ የሚባል ነበር። የምድረ በዳው እረኛ የሚል መጽሐፍ ተጽፏል። አንባችሁ ከሆነ አላቅምና እዛ ላይ ትንሽ ያለው በትንሽ ባር እሱ ከቀብሪ ዳህር ነው ከሕክምና ላይ ሙያው ላይ የተያዘው። የሱ ባልደረባ በዛን ሰዓት አብሮት ይሰራ የነበረ ዶክተር ኤፍሬም የሚባል አሁን ቶሮንቶ አለ እና ዶክተር ኤፍሬምን ምን አለው፣ እኔ የጀመርኩትን ሕክምና ትቼ አልሄድም፣ አንተ ባለቤቴን ያንተን ባለቤት ይዘህ መንግስት የላከላቸው ሄሊኮፕተር ነበር እዚህ ውስጥ ግቡ አላቸው ማለት ነው። እና እሱ ቀረ። በዛን ጊዜ ዶክተር ጥበቡ በጣም በጌታ የነበረ ወንድም ነው፣ በጣም የበረታ። ባለቤት ወይዘሮ ልሻን ያው ዴንቨር ኮሎራዶ አለች። ልጆቹ እነ እምነት እነ ረቂቅ እዛ ናቸው ሁሉምና በጌታ የተወደዱ ቤተሰቦች ናቸው። እና ያው ባለቤቱን ሸኘ፣ እሱ ተያዘ ማለት ነው። ከዛ ያው ይዘውን ሄዱ ሶማሌዎች እና ኢትዮጵያ በርትቶ ሲያስወጣቸው መቅዲሾና ኬንያ መሃል ሐዋ የሚባል እስር ቤት አለና ብዙ ቦታ እያሰሩ አሳልፈው በኋላ ዩኤንም ስለሚፈልገን የነበረ ኢንተርናሽናል ኮሚቴ ኦፍ ዘ ሬድ ክሮስ የሚፈልገን ስለነበረ ምን ወሰኑ? የሚሊቴሪ ካምፕ መሃል ሊያስሩን ወሰኑ፣ ማንም እንዳያገኘን። እና ስንገባ ወደ 7000 ከምናምን 7600 አካባቢ ነበርን ይዘውን ሲሄዱ እና አብዛኛው ሚሊቴሪ ነው። ሴቶችም አሉ ልጆችም አሉ እና እዛ መሃል አሰሩን ማለት ዩኤን ሲመጣ ሲፈልገን እዛ ካምፕ ጋር ሲደርሱ ይሄ የሚሊቴሪ ካምፕ ነው መግባት አትችሉም ይሏቸዋል። ቀይ መስቀል ሲመጣ ይመልሷቸዋል። የገዛ ወንድሜ አሁን ሳውዝ ዳኮታ የሚኖር አለ። እሱ ራሱ በቃ በስደት ሶማሊያ ገባና መጣና እኔን ለመፈለግ ነበር አላማው። እዛ ግቢ ድረስ መጥቻለሁ አለ። ሲፈልግ በኋላ እዛ ግቢ ጋር ሲደርስ ይሄ የሚሊቴሪ ካምፕ ነው መግባት አትችልም አሉት። ተመለስኩ አለ። እና ያው 11 ዓመት አሰሩን ማለት ነው። 11 ዓመት እንግዲህ ቀደም እንዳልኳችሁ ነው። ስለ እስር ቤት ማውራት የሚችል ማን ነው? የታሰረ ነው አይደል? ለዛውም በእስላም ሀገር የተደበደበ ፈልጎም ሳይሆን ከቤቱ ተወስዶ ተጎትቶ ከአገሩ ተወስዶና የ6 ዓመት ልጅ ታሰረ ቢባል በምንም አይነት የዓለም ሕግ ተቀባይነት የሌለው ነገር ነው። የሶማሌ ጭካኔ ነው ይሄ እንግዲህ የሚያሳየውና ሂዱ ተጫወቱ ብለው ቢለቁን ይችሉ ነበር፣ ግን 11 ዓመት አሰሩን። እንግዲህ እግዚአብሔር ደግሞ ይሄንን ወንድም አዘጋጀልኝ፣ በእግዚአብሔር ነገርም ማሳደገኝ፣ በሌላም በሚያስፈልግ ትምህርት እያስታወሰ ሌሎችም አስተማሪዎቹ አሉ እዛ እነሱንም እየጠየቀ እናንተ አንድ ቀን ትወጡ ይሆናል፣ እኛ ትልልቆቹ ላንወጣ እንችላለን። ስለዚህ እናንተ እንኳን ስትወጡ ሰው እንድትሆኑ ነበር ዓላማውና ከዛ ያው እንግዲህ መከራውን ሁሉ አለፍን። በቀን አንዳንዴ ይመግቡናል ሲፈልጉ፣ አለበለዚያ በ3 ቀን አንድ ቀን ነው። ረሃቡ፣ ዱላው፣ በሽታው ሁሉ ነገርና ብቻ 1988 በፈረንጆች ስንፈታ ኢትዮጵያና ሶማሌ ሲታረቁ ወደ 3200 ቀረን። ከግማሽ በላይ አለቀ ማለት ነው። በዛን ጊዜ መንግስት ደግሞ ምን አደረገ? ብዙ ወታደር አሰልጥኖ የኢትዮጵያ መንግስት ማለት ነውና በኤርትራ በኩል ጦርነት ስለነበረ የትግራይ ሰዎች ትግርኛ ተናጋሪዎች ወደዛ ብንመድባቸው ወደ ኤርትራ ይከዱናል ብሎ እንዳለ የሰሜኑን ሚኒሻ ነው ወደ ሶማሌ ጦር ያመጣው። ከዚህ ደግሞ ሌላ ቋንቋ ተናጋሪውን ወደዛ ነው የወሰደውና አብዛኛው እስር ቤት ውስጥ የነበረ የትግራይ ተወላጅ ነው በቃ ማለት ይቻላል። ኦልሞስት 90%። ምክንያቱም እንዳለ የሰለጠነው ሚሊተሪ ከዛ ወደዛ ቢያዘምታቸው ይከዱኛል ብሎ ስለፈራ ነው ወደዚህ ያመጣቸው፣ ወደ ምስራቅ እንትን አዘዋወረው ማለት ነው። እና በቃ በብዛት አለቁ። ግማሾቹ አማርኛም አይችሉም። በቃ የሚያሳዝን ሁኔታ ነውና እግዚአብሔር ብሎ ግን ተረፈን። ስንፈታ ዶክተር ጥበቡ ከተወሰነ ወራት በፊት ህልም አየ እና ምን አለ?
ባንዲራ የለበሰ ሰው እዚህ ግቢ ውስጥ የሆነች አውሮፕላን አርፋ ባንዲራ የለበሰ ሰው ሲወጣ እየዋለ አይ ማን ሊሆን አይችልም አንፈታም ማለንና ነገር ግን እንዳለ ሆነ። ባንዲራ የለበሰው ሰው የወጣው ዶክተር አስማማው ቀለሙ የሚባሉ በሰዓቱ የኢትዮጵያ አምባሳደር ነበሩ በሶማሊያ። እንዳለው ትንሽዬ ሄሊኮፕተር መታረፈች። ድንገት ሳናስበው መፈታታችን ታወጀ ከ11 ዓመት በኋላ። ከዛ በኋላ ለ3 ወር ደበቁን። ቀይ መስቀሎች ተረክበው መግበው አልብሰው የተበላሸውን አካላችንን አጽልተው ሰው ሊያስመስሉን የኢትዮጵያ መንግስት ከማየቱ በፊት ለ3 ወር እንሰውራቸዋሉ። ሰወሩንና ከዛ ሰው ነገር አስመሰሉን፣ ቀባቡን፣ ልብሳችን ቆዳችን ምን ፋስት ፉድ ምናምን እየመገቡን ማለት ነው። የጣሳውን በቃ ምናምን እና በቃ ፋስት ሜካፕ ከውስጥም እንደዛ ሜካፕ ማድረግ ይቻላል። እዚህ ፋስት ሜካፕ በቃ ሚነራል እንትን የሆነ በቃ ምንም ሳይታኘክ የሚጠጣ ፈርቲላይዝ አደረጉንና እውነቴን ነው የምላቸው ፈርቲላይዘር ነው በቃ በአንዴና ያ ሁሉ እንዲህ በቃ ምናምን የጉንጩ ገብቶ እንዲና የተገናኘ ሁሉ በ3 ወር እና በቃ አሁን ለመንግስት ማቅረብ እንችላለን አሉ። ለኢትዮጵያ ፕሬዘንተብል ይባላል። ፕሬዘንተብል ሆኖ አሉ አሁንና በቃ ፕሬዘንተብል እና በ3 ወር ነው የምላችሁ እንግዲህ ሰው ይሄ ግማሹ ይሄኛው ጉንጩ ከዚህ ጋር ተገናኝቷል። መቆም አይችልም። ግማሹ ይሄ እግሩ አጥንቱ እንዲህ ብሎ እንዲህ ሲያጥፉት ቋ ይላል እግራቸው አጥንቱ። ያ ሁሉ በ3 ወር ሜካፕ በቃ ፕሬዘንተብል ሆነ። ከዛ ያው ኤምባሲዎች መጡ፣ የውጭ ሀገር ኤምባሲዎች ኖር በጠቅላላ ዌስተርኖች መጡና ወደ ምትፈልጉት ሀገር እንውሰዳችኋሉ አንሄድም አለ እና የተወሰነ ሰው መረጠ ለመሄድ ወደ አሜሪካም እዚያው አሉ አሜሪካ ውስጥ አሉ በዛ እንትን የመጡ ካናዳም አሉ። ዶክተር ጠው ደግሞ ሚስቱ ኬንያ እንደነበረች አወቀና ወደ ኬንያ እሄዳለሁ አለ። እኔ ወደ ሀገሬ ነው የሚሄደው አልኳቸው ማለት ነው። ከዛ ዶክተር ምን አለኝ፣ እግዚአብሔር ተናግሮኛል፣ ከኔ ጋር ሄደ ኬንያ ሶማሌዎችን ታገለግላለህ። እግዚአብሔር ሙሴን በንጉስ ቤት በፈርዖን ቤት አሳደገው። የእስራኤልን ሕዝብ ነፃ ያወጣ ሰው እሱ ሆነ። እግዚአብሔር አንተን በሶማሌ እስር ቤት ነው፣ በርግጥ እስር ቤት ጥሩ ቦታ አይደለም፣ ግን በዚህ ቦታ ያሳደገ ለነዚህ ሰዎች የፍቅር ወንጌል ይሄን የተማርከው ወንጌል መልሰህ እንድሰጣቸው ነው። ከኔ ጋር ሄደ እዛ ከኬንያ ሶማሌን እናገለግላለን አለ። በቃ እንትን ሰው ያብዳል ይባል የለ የሆነ እንትን እስር ቤት ውስጥ ሲቆይ ምናምን ነገር እንደዛ ነው ያልኩት። በቃ ዶክተር ምን ነካ ጭንቅላትን ስተሃል ወይ እንዴ? እነዚህ ሰዎች እኔ መልሼ እነዚህ ሰዎች ወንጌል ለነሱ ይቅርብኝ አልኩት። በጭራሽ ሊሆን አይችልም ይሄ። ምክንያቱም የተደረኩትን ማቀው እኔ ነኝ አይደል? የተደረገውን እኮ የሚያውቅ ሰው ነው። ቀደም እንዳልኩት ነው እሳት ውስጥ የገባ ሰው ነው እሳቱን የሚያውቀው አይደል እንዴ? አንበሳ ጋር የተጋጠመ ሰው ነው አንበሳውን የሚያውቀው። እኔ ነኝ የቀመስኩት። ስለዚህ በጭራሽ ተሳስተሃል አልኩት። ኖ እግዚአብሔር አንበጣና ኩኩባ የበላውን ዘመንን እሰጥሃለሁ ይልሃል፣ ግን እነዚህ ሰዎች አገልግል እና እንሂድ አለኝ። አልሄድም፣ ወደ ኢትዮጵያ ሄዳለሁ አልኩት። በቃ ተሰነባበትን። ከዛ ያው የቀይ መስቀል አውሮፕላን መጣ። ወደ 189 የምንሆን ወደ ኢትዮጵያ ልንሳፈር እዛው አስገባን ማለት ነው። ተሳፈርን። አሁን ያልኳችሁ ዶክተር አስማማው ቀለሙም አሁን በቅርብ ነው ያረፈው። ጀነራል ለገሰ ተፈራ የሚባሉ ዋሽንግተን ዲሲ ያረፉ ጀነራል ነበሩና በጣም ዴኮሬትድ ጀነራል ናቸው። እነዚህ ሁሉ ባለስልጣኖች እዛ አውሮፕላን ውስጥ ገቡ። የኪዩባ ጀነራሎች ነበሩ። እነሱም ከኛ ጋር 11 ዓመት የታሰሩ ገባን። ድሬዳዋ ላይ ስንደርስ ማአት ብዙ ህዝብ ነው የሚጠብቀን። የመንግስት ባለስልጣኖች አሉ። አውሮፕላኑ ጎማዎቹ አልወጣሉ አልዘረጋለና ታወጀልን ማለት ነው። አውሮፕላን ያየነውም ለመጀመሪያ ጊዜ ነው። እኛ
የተሳፈርነው ለመጀመሪያ ጊዜ ነው። አውሮፕላን ራሱ ምን እንደሆነ አናቅም። እንግዲህ እዛ እስር ቤት ያደግን ሰዎች ከእስር ቤት ገና አሁን የወጣንን። ከዛ ምን ተባለ? ስቃያችንን የጨመረው እዛ ውስጥ ምንድነው? ጎማው ከስር እንዲወጣ ተባለ። ፓይሌቱ ወደ ላይ ውሰደውና ድሮፕ አድርገው ኤር ድሮፕ አድርገው አሉት አውሮፕላኑ እና ወደ ላይ ይዞት ይወጣና ይለቀዋል። ፍሪ ድሮፕ ማለት ነው። አላማው ምንድነው? ጎማው ከስር ፖፕ አድርጎ ይወጣል የሚል እንትን ነው። እና በተኑን ፑሽ እያደረገ ወደ ላይ እንትን ያደርግና ኤር ድሮፕ ያደርገዋል። ሰው በዚህ መሃል በቃ ከዚህ እዛ ይጋጫል፣ ይወድቃል፣ ይላል። ግማሹ እንዴ የ11 ዓመት እስር ቤት ኃጢአቱ ያልተሰራ ሰው ምን አይነት የተረገመ ሰው እዚህ ቢኖር ምን አይነት ሰው እዚህ ቢኖር ነው? ምክንያቱም ከዛ ወጥቶ ሰው እንደገና በአውሮፕላን ላይ ባየር ላይ ይቃጠላል። ሙሴን እስራኤላውያን እንደዛ ነው ያሉት አይደል? እዛው ግብጽ ብንሞት ይሻላል አሉት እኮ አይደል? ይሄ አሁን ከፈርዖን ሲመጣ አዩ ከኋላ ከፊታቸው ያለው በባህር ነው። ግማሹ መራገም ጀመረ እዛ ውስጥ እንዳልኳችሁ በቃ ትግርኛውን ለምደናልና ግማሹ በትግርኛ ነው ዋይ ዋይ ታየጉዱ ይላሉ። በቃ ታታይ መጪው በቃ ምናምን በትግርኛ ምንድን ነው በቃ የተለያየ ቋንቋ ነው ሰው ቢጮህ። በኋላ ያው እግዚአብሔር እዛ ውስጥ እንግዲህ እኔ 17 ዓመቴ ነው የዛን ጊዜ ድምጽ ሰማው በዛ ግርግር መሃል ማለት ነው። እናንተ የሰው ድምጽ ነው ማን የሚናገረኝ? የሰው ድምጽ ነው ማን የሚናገረኝ? መልእክቱ ምንድነው? ከአውሮፕላኑ በስተቀር የሰው ነፍስ አይጠፋም ንገራቸው የሚል ነው። ምክንያቱም ነፍስ ውጪ ነፍስ ግቢ ነው። ግን አልገባኝም። በኋላ በሶስተኛው በቃ ይሄ ነገር ድምጽ ነው ሰው የሆነ ነገር ነው የሚናገረኝ ልናገር ብዬ ተናገርኩኝ። ግማሹ ሰማ አርፈ ቁጭ በላ፣ ግማሹ አርፈ እንትኑን ያዝ ምናምን አለ። ምክንያቱም እንትን እያለ ነው እየተንገጫገጨ ነው ምን እያለ ነውና ነገርኳቸው። የሰማ ሰማ፣ ያ ግማሹም አልሰማም። ከዛ አውሮፕላኑ ምን ተባለ? በቃ ወደ ጅቡቲ ሂድ፣ እዚህ ህዝብ እየጠበቀ ስለሆነ ክራሽ ላንዲንግ ነው የሚሆነው፣ በሆዱ ነው የሚያርፈው። ጎማው ጣለ። ነዳጅ ጨርስና ጅቡቲ ሄደ። ውሃው ዳር ኤርፖርቱ እዛ ውሃው ዳር ነው ያለውና ከውቅያኖሱ ነክተህ ረፍ ተባለ ማለት ነው። የኮሞሮስ ኢትዮጵያን ኤርላይን አክሲደንት ያያቸዋል። ባህር ላይ የወደቀው ኦልሞስት ሲሚላር አይነት እንትና ወዳደቅ ነው የወደቀው። የኮሞሮሱ ምንድነው ወደ 200 በላይ ሰው ነበረውና 50 ሰው ብቻ ነው የተረፈው በህይወት። all of them died። በጣም ያሳዝን ነበርና ይሄኛው 189 ሰው ነበር የነበረበት። ትናንትና ማታ አንዱም ፎቶ ሳሳያቸው ነበር እዛ ሆርን ኦፍ አፍሪካ ዲነር ላይ ሰውጣኔ ከአውሮፕላን ስወርድ ይታያልና አንድ እጄ ቆስሏል ከግጭቱ ማለት ነውና አውሮፕላኑ ውሃውንና መሬቱን ሲመታ በሆዱ ስለሆነ ያው የሚያቆመው ነገር ስለሌለው ወዲያው ነው ሁለት ቦታ የተቆረጠው። ሁለት ቦታ ተሰበረ። ግማሹ ወደ አንድ ቦታ ሮጠ፣ ግማሹ ወደ አንድ በኩል ሮጠ። እኛ በዛ በኩል የሮጠው ክፍል የሞተ መሰለን። እነዚህ ደግሞ በዚህ በኩል የቀሩት ደግሞ ያኛው የሞተ መሰላቸውና ያኛው ያለቀ እሳት ተቃጠለ። ይሄ ሁሉ እግዚአብሔር ምን አለኝ? መንገድ ቀይሬ የሚሄደው ማን ነበርኩኝ? እኔ ነኝ። እሺ የእግዚአብሔር መልእክት ምትሆን የሶማሌ እንዳገለግል I was the Jonas in the plane። ምክንያቱም እኔ በዛን ጊዜ የማስበው እግዚአብሔርን ማገልገል አይደለም፣ ቤተሰቦቼ ጋር ሄጄ ትምህርቴን ተምሬ ኑሮ ጀምሬ ነው አይደል? ያም ሆኖ ያልኩት ምንድነው? እግዚአብሔር አመሰግናለሁ በህይወት ስለተረፍኩ ነው እንጂ በቃ አገለግልሃለሁ ተምሬያለሁ አላልኩም። ስለዚህ ሌላ አውሮፕላን ተዘጋጀልን። ያው አንድ ሰው እንደ እግዚአብሔር እንዳለው አንድ ሰው አልሞተም ከትንሽ ስክራች በስተቀር። እኔም ትንሽ እጄ ላይ ተጎዳው። ከዛ ኢትዮጵያ ገባን። ያው ተቀበሉን በስንት በቃ የዛን ጊዜ ትዝ የምትለኝ ሂሩት አሁን ወደ ጌታ ሄዳለች። ዘፋኝ ነበረች፣ ወደ ጌታ አልመጣችም ነበረችና አንዷ ፊት ለፊት ላይ ሆና በቃ እንትን ምትል መዘፍልን እሷ ነበረችና በጌታ ሆና ደግሞ ካናዳ መታ ስታገለግለን አገኘኋት።
የዛን ጊዜ ታስታውሻለሽ እንዴ ያልሽ በቃ እንግዶች እንኳን መደና መጣችሁ ነበር የምትለውና እንትን እያለ እና እንደዛ አወራንና ተቀበሉን። ቤተሰቦቻችን አገኘን ምን አለን ያው ከዛ መንግስት ካቻፕ እንዲያደርጉ ብሎ ኢትዮጵያ አዲስ አበባ ወሰደን ማለት ነው። የተወሰነ ወጣቶች መርጦ አይ እነዚህ በኮሙኒዝም አሰለጥናለሁ ብሎ የካቲት 6 ፖለቲካ ትምህርት ቤት የሚባል አለ 6 ኪሎ እዛ ወሰዱን። አሁን በዛ ጭንቀት መሃል ያለን መንግስት ተገለበጠ ማለት ነው። ኢፒአርዲኤፍ ያዘ አገሪቱን። ከዛ ዶክተር ኬንያ ናለኝ ደወለልኝና ኬንያ ሄድኩኝ። አሁን ወደ ፈቅጄ አይደለም ላገለግል ብዬ አይደለም አሁን አገሪቱ ውስጥ አሬስት ስለሆነ ነው ሄድኩት ማለት ነው። እዛ ሄድኩኝ። ኢትዮጵያ አማኑኤል ቤተክርስቲያን አለ እዛ ማገልገል ጀመርኩኝ። ዘምራለሁ፣ ፕሮግራም መራለሁ፣ በባይብል ስተዲ ምክንያቱም ባይብሉን እዛው አጥንተነዋል በደንብ 11 ዓመት ቀላል አይደለምና አሁን ምላሌ ዶክተር ከፓስተር አሸናፊ ዘውገ ወደ ጌታ ሄዷል ካንሳስ ነበረ። ከሱ ጋር አገናኘኝና የሶማሊኛ ትራክ ጻፍ አለኝ። እየጻፍን ማታ ማታ ጌታ ጥበብ ሰጥቶን ለሶማሌ ይሄድና እናባዛለንና እየሰጠን በቤት በመናምን እንትን ያያለን እንረጫለን። የሆነ ቀን አወቁና ወረቀቱን ሁሉ ወደ 15000 የሚሆን ሰብስበው ኬንያ ደግሞ ያው የስደት ቦታ ስለሆነ ትንሽዬ የሰው ሰርቪስ ቤት ተከራይተን የምንኖረው ሰርቪስ ቤቷን ከበዋት ወረቀቱን ጠቅላላ ዙሪያው አድርገው ጋዝ አድርገውበት ለኩሰውት ሄዱ ሶማሌዎቹ። እኔ ተኝቻለሁ። እዛ ጓደኞቼ ከርቀት አይተው ሰብረው ገብተው አወጡኝ። ቤቷ ተቃጠለች እና ከዛ ለዶክተር እነዚህ ሰዎች እኮ መጀመሪያ አላገለግልም ብያለሁ። እነዚህ ሰዎች ከዛም ተረፈ አሁንም ደግሞ እዚህ ያው እነዚህ ሰዎች ባያዩ ፓስተር ከተማም ይባላል ኢትዮጵያ አሴምብሊ ኦፍ ጎድ የሚያገለግል በቅርብ ወደ ጌታ ሄደ። እሱ ነው ያየውና ብያለሁ አልኩት እና በቃ ይቅርብኝ ብዬ ካቆንኩ በኋላ ምን ሆነ እነ ዶክተር ቤተ ጋር ነው የማመልከው ኬንያና እያመለኩኝ ፒተር ፔኒንግተን የሚባል ሚሽነሪ ነጭ ነው ከአሜሪካ የመጣ እና ዳረን የሚባል ሌላ ከጉባኤ መሃል መጥተው አንተ ሰው አሉኝ ከእግዚአብሔር እየሸሸህ ነው ምንድነው ማን አሉኝ። ልክ ዮናስን እንደጠየቁት ማለት ነው። ከወዴት ነህ እንዳ እግዚአብሔርን እየሸሸህ ነው ምንድነው ማን እስቲ ና አውራን አሉኝ። በኋላ አወራኋቸው እንሳወራቸው በቃ እግዚአብሔር ይፈልጋል ቴዎሎጂ ስኩልን ከተሃለን እና እግዚአብሔርን ማገልገል አለብህ አሉኝ። ዛን ጊዜም ያው እንግዲህ ስደትም ነው ብር ትንሽ ነው የማገኘው። ስለዚህ ገንዘብ ውስጥ አልኳቸው እኛን ከፍላለን እኛ ሰጣለን የኪስም ገንዘብ አሉኝ። እሺ አልኳቸው። ዴይ ስታር ይባላል ለዛ አስገቡኝ። 6 ወር እየተማርኩኝ ያለው አሁን ይሄንን አገልግሎት እንደገና ጀምር ስላሉኝ ጀመርኩኝ። አሁን አንድ ቀን ደግሞ ጓደኛዬ ቤት ሆኜ ወረቀቱን ጠቅላላ ሰብስበው እነሱ አርብ ቀን ሰግደው ከስግደታቸው በኋላ አላሁ አክበር እያሉ ዱላ ጩቤ ምን ይዘው እኔን ፍለጋ መጡ ማለት ነው። የት ቤት እንዳለው አወቁ። ማአት ናቸው። ከፍራይዴ ፕሬየር በኋላ ነው። ምስራቅ ኃይሉ የሚባል እዚህ ሲያትል አለ አሁን ጓደኛዬ ነውና አብረን ኳየር ነበርን። በኋላ ቤቱን ሲያንኳኩ ምስራቅ ወጣ። ወይኔ ጆን ይመጡልህ ቀዳዳ የለውም ቤት ትወጣለህ አለኝ። ላይ ተተዋቸው እወጣለሁ። በቃ እኔ ሄጄ ኬንያ ፖሊስ ልጥራ እስከዛው እንደምንም ብለህ እንትን በላቸው። በቃ እየሮጠ ሄደ። በኋላ እግዚአብሔር መንገድ አለው። በወጀብ ውስጥ ምን አለው? መንገድ አለው አይደል? ባውሎ ንፋስ ውስጥ ምን አለው? መንገድ አለው። በቃ ይሄ የምንዘምረው እንደዚህ አይመስላችሁ። መንገድ አለው እግዚአብሔር። መንገድ ሊያድን ከፈለገ ከመረጠ እግዚአብሔር እኔ እየተሰበከልኝን አይደለም ሰብክላችሁ ወገኖቼ፣ ሰው ያወራልኝን አይደለም ያየሁትን ነው። ኢየሱስ ምን ያደርጋል? ያድናል። ኢየሱስ ምን ያደርጋል? ይታደጋል። ኢየሱስ ምን ያደርጋል? ያወጣል። ኢየሱስ ምን ያስመልጣል። በቃ ይሄንን ነው። ይሄ እውነት ነው። ዮሐንስ ያየነውን የሰማነውን በእጆቻችን የዳሰስነውን ያለው እዚህ ሲል ሌላ ወሬ እኔ አውራ ብትሉኝ አልችልበትም። የሀበሻ ባህል አይገባኝም። ሶማሌን ያደኩት ይሉንታው አይገባኝም። ይሄ ነገር መጠምዘዙ ይሄን ሲል ምን ማለቱ ነው? እንዴ ምንድነው? እንዴ ነው አይገባኝም።
ስለ ኢየሱስ ግን አውራ ብትሉ ይገባ አውቀዋለሁ። ለምን አይቼዋለሁ፣ ቀምሼዋለሁ። ከእስር ቤት ሲያወጣ፣ ከአውሮፕላን አደጋ ሲያተርፍ፣ ከሶማሌ እሳት ሲያተርፍ፣ አላሁ አክበር እያለ ከመጣ መንጋ ሲያተርፍ፣ በኋላ ምስራቅ ሮጠ። በኋላ ነው ወጣሁኝና ሳያቸው በአይኔ እንኳን ላይ ጨርሳቸው አልችልም። ከፍራይዴ በፕሬየር በኋላ ነው የመጡት። በብዙ ሺህ ናቸው። በኋላ ሼካው እንትን ይዟል፣ ላውድ ስፒከር በእጁ የሚያዝ። በኋላ ማነው ሼካው? ስለ እሱ ነው አሉኝ። አንድ ነገር ልጠይቅህ አልኩት። ምን ፈልጋችሁ ነው የመጣችሁት? አንተ ልንገድል አለኝ። እኔ ልንገድል? እሺ እንደ ባለ አእምሮ ሰው አስብ አልኩት። ከዚህ ከህዝብ ውስጥ አንድ ሰው ይሄን ወረቀት ያስከውን ጆኒ ነው የሰጠኝ፣ ዮሐንስ የሰጠኝ የሚል አንድ ሰው ሌላ ከጠቆመ ትገለኛለህ፣ ግን በውሸት አይሁን አልኩት። ጠይቅ ህዝብህን። በኋላ ቀደም የነገርኳችሁ እግዚአብሔር ጥበብ ሰጥቶንኛ መቼ ነበር የምንሰጠው? ሌሊት። በኋላ ዞረ የሚለውን ሰማዋለሁ። በሶማልኛ ነው። ሶማልኛውን አቀላጥፌ እናገራለሁ። ኢየሱስ በዓላማ አስተማረኝ። ጠላት ለክፉ ያሰበው እግዚአብሔር ለምን አደረገው? ለመልካም አደረገው። በቃ ይሄ እንትን አይምሰላችሁ። ይሄ ቃል ዝም ብሎ ቃል አይምሰላችሁ። ጠላት ለክፉ ያዘጋጀውን እግዚአብሔር ገለበጠው። የመርዶክዮስን ታሪክ ስትሰሙ ገለበጠው እንላለን፣ እንዘምራለን እኮ አይደለ? ገለበጠው። ሃማን እንዲያደርገው እንዴ! እውነት ነው። ኢየሱስ እውነት ነው። ኢየሱስ ሕይወት ነው። እሱ በሕይወታችን ካለ ምንም አይነት ተግዳሮት አይሸንፈንም። ስለዚህ ምን ሆነ? ዞረ፣ አናገራቸው። እስቲ አንድ ሰው አላቸው። የለም። ደገመ። አንድ ሰው የለም። ሶስተኛም ደገመ። በኋላ ሲያጣ በሶማሊያ ያለውን ሰማለሁ። ወሪያ ዋዋለንቴን አላቸው። ምን ማለት ነው? እናንተ ሰዎች አብዳችኋል አላቸው። ዋዋለንቴን አላቸው። እሺ በቃ መሄድ እችላለሁ አልኩት። ሂድ አለኝ። አሜን አይደል? ኢየሱስ አላዳንም? ለዚህ ነው ጌታ ያድናል እምላችሁ። ለዚህ ነው ይሄ እውነት ነው። ያ ሁሉ መንጋ ተበተነ። ልክ እነሱ በቃ ፊታቸውን አዙሮ ሲሄዱ ምስራቅ ጓደኛዬ ሲያትል ያለው ሮጧል ፖሊስ ሊጠራ፣ የኬንያ ፖሊስ። አቤት 3 ፒክአፕ ሙሉ የኬንያ ፖሊስ ወደ ሰማይ እየተኮሰ በቃ ታታታታታ እያደረገ አቧራው እያቦነኑ መጡ። ኦልሬዲ ነገሩን ጌታ ምን አድርጎታል? ጨርሶ ፖሊስም አላስፈለገም፣ ጌታ ጨርሶታል። እዚህ መጡ። ምን what happened ምናምን አሉ። እናንተ እኮ አታስፈልጉ፣ የጌታ ሰራዊት ነበር አልኳቸው። የጌታ ሰራዊት መጥቷል፣ ነገሩ አልቋል አልኳቸውና ከዛ በኋላ ግን ይሄ ሁለተኛው ስለሆነ በቃ አላገለግልም ብዬ መጥፊያ መንገድ ፈለግኩኝ። ቴዎሎጂ ይሄ በቃ ለዶክተር ሜጄ this is it አልኩት። እነዚህ ሰዎች I gave them a chance twice አይደል? አንዴ ሊያቃጥሉኝ ፈለጉ፣ አሁን ደግሞ ሊወግሩኝ ፈለጉ። እኔ ገና ምንም ያላየው መማር ምፈልግ ያልተማርኩ ልጅነቴ የተወሰደብኝ ያልተጫወትኩ ሰው ነኝ። ከዛ ከበደ ኃይለ ማርያም የሚባል ስምም ጠቅስላችሁ ለምንድነው ሁሉ ነገር በምስክር ሲሆን እንትን ነው አይደለ? ለአሳሚው ጥሩ ነውና ከበደ ኃይለ ማርያም ብላችሁ ጉግል ብታረጉት ቫንኩቨር ያለ ወንድም ነው። አሁንም በጌታ አይደለም፣ ግን በጣም ዶኔሽን በመሰብሰብ የኢትዮጵያ ኦርቶዶክስ ቸርችን በመርዳት የታወቀ ሰው ነውና ስሙን ታገኙታላችሁ። ከበደ የካናዳ ኤምባሲ ድራይቨር ነበር ኬንያ። ከበደ መጣና ምን አለኝ አንድ ቀን፣ ጆኒ ነገ ኤምባሲ የአርት ሾው አለ እንሄዳለን፣ የካናዳ ኤምባሲ ዋይ ኖት እንሄዳለን አልኩት ማለት ነው። ከዛ ተያይዘን መሄድ። እዛ ስንሄድ የሆነች ሕፃን ልጅ ጥቁር ልጅ መታ እጄ መያዝ ስዕሉን እያየን ጥቁር ነች። በኋላ አቀፍኳትና ስዕሉን እያየን ጨረስን። እናቷን ስፈልግ ጥቁር ሴትዮ መጣች ማለት ነው። የኔ ልጅ ነች ወይ ልጅ ወደደች አለችኝና በቃ ደውልልን ብላ ካርዷን ሰጠችኝ።
ያንን ካርድ ኪሴ ገትቼ ልጅቷን ሰጥቻት ሄድን ማለት ነው። ከበደ በማግስቱ ምን እሺ ደውል ያቺ ሴትዮ እኮ ነው ተጠራጥሬያታለሁ አለኝ። በኋላ አውተን ደወልን ማለት ነው። ስንደውል ማን ያነሳል? የሆነ ፍሬንች የሚናገር ሰው። በኋላ መሪን ፈልጌ ነው አልኩት። ኦኬ ያቀርብልሃለሁ አለኝና አገናኘኝ በስልክ የመሬት ስልክ ነው በዛን ጊዜ ነበረው። ከዛ መሪ ዮሐንስ ነኝ ስላት ኦ ባሌ እኮ ነው ያነሳው ሂዝ አምባሳደር let me introduce you አለች። አረ እንትን ይመስላል ሙቪ አይመስልም? ሂዝ አምባሳደር let me introduce you አለችና ለካ ሰውየው ገባ የኪቤክ የሞንትሪያል ነጭ ነው እንትኑ ፍሬንች የሚናገረው ለዛ ነው በፍሬንች ያወራኝ። እሷ ደግሞ ጥቁር የሆነችበት ምክንያት የሄይቲ ሰው ነች። ሄይቲዎች ኪቤክ እና ሞንትሪያል በጣም በብዛት ይኖራሉና ፍሬንች ነው የሚናገሩት እነሱ። እና የኪቤክ ነጭ ሰው የሄይቲ ሴት አግብቶ ማለት ነው። በኋላ ኦ ዊ ላቭ ኢትዮጵያን ኮፊ ምናምን እንደዚህ ምናምን አወራንና በስልክ እንደዛ አሉኝ። ነገ ኦፊስ ና አለኝ ማለት ነው ሞር እንድንተዋወቅ። ከዛ ኦፊስ ሄድን። እኔ ምንድነው አላማዬ መጥፋት ነው። ከዛ እነዛ ከነጮች ሚሽነሪዎች ሶማሌ አገልግል ምናምን ከሚል ነገር መጥፋት ነው። ከዛ ኤምባሲ ስንሄድ ከቤኔ ማብሬ ልግባ አለኝ። እሱም ይሄን ቻንስ ይፈልግ ነበርና ና ትገባለህ አልኩት። እሺ አብረን ገባን ማለት ነው። ከዛ ልክ ኤምባሲ ሄደን ፊት ለፊት ሴኩሪቲዎች ምናምኖች አሉ። የአምባሳደሩን ሰልጣኞች ስላቸው who are you አሉኝ። just go tell him አልኳቸው። በቃ don't ask me። ከዛ ሄደው ሲነግሩት ራሱ መጣ ኤስኮርት ሊያደርገኝ ወደሱ ማለት ነው። ከዛ እነሱ ራሳቸው ጋር ይዞኝ ገባ። ከበደም አብሮኝ ገባ። ከዛ ላይ what do you want አለኝ። አንዳንዴ ሰው what do you want ሲላችሁ የምትፈልጉትን ጥያቄ ማወቅ መልካም ነው አይደል? አይነ ስውሩን ጌታ ምን አደርግልህ ዘንድ ትወዳለህ ሲለው ምን አለው? አይ በቃ ራይት ዜር አይ ዘንድ አንድ ጥያቄ እና እኔ ዙሪያ ጥምጥም እንሄዳለን። ይሄ ምናምን ራይት አዌይ ካናዳ ማየት ፈልጋለሁ አልኩት። ካናዳ መጎብኘት ፈልጋለሁ። በኋላ አይ ዶንት ሲ ኤኒ ፕሮብለም አለና ማውራት ጀመርን። ሳወራ ስለዚህ ስለ እስር ቤት ምናምን ነገር ትንሽ ጠቀስ አደረኩኝ። ብድግ ነው ያለው ከወንበሩ ብድግ አደረገና what are you doing here አለኝ። ዋት አልኩት። እንዴ እዛ የዓለም ኤምባሲ ስለሚናቸው አልነበረ እንዴ ወደ ውጭ ሀገር ሂዱ የመረጣችሁት ሀገር ሂዱ ተብላችሁ ስትለመኑ አልነበረም ወይ? እና አሁን እዚህ ምን ታደርጋለህ አለኝ። እኔ ሀገሬ ነው የምሄደው ፈልገው ውጭ ሀገር አሁንም እኮ ልጎብኝ ነው የምልህ አልኩት እንጂ ለመኖር አይደለም። ካናዳ ሄጄ ልጎብኝ ነው እንጂ እኔ ሀገሬን ወዳለሁ። ከእስር ቤት ነው የወጣሁት። እዚህ የመጣሁት አሁን መንግስት ስለተፈነቀለ ነውና ታይም ሊሽ ተወጥቶ ይላል። ከዛ እንትን አልኩት መጎብኘት ነው የምፈልገው አልኩት። በቃ እሺ ሂድ ጎብኝ፣ ከወደድከው ትኖራለህ፣ መኖሪያ ወረቀት ሰጥሃለሁ፣ ሂድ ትሄዳለህ አለኝ። በ3 ቀን ውስጥ እንጨርሳለን አለኝ። ከበደ እኔም አለው እኔም ብቻዬም ከመሆን እሱም ይምጣ አልኩት። እሱም ለሁለታችንም ላንዲንግ ፔፐር የቪዚቲንግም ሁሉም ተሰጠን ማለት ነው። አሁን ከበደ ቫንኩቨር ነው ያለውና መጣው ከነዛ ሰዎች ጠፋው ሸሽው ማለት ነው። እግዚአብሔር ይሄው ካናዳ አምጥቶ ኢቫሉዌት ተደረኩኝ ስንተኛ ክፍል እንደምገባ ቃሉን ጠበቀ። አንበጣና ኩኩባ የበላውን ዘመን ምን ብሎሃል ያለው እግዚአብሔር ተከላለሁ ብሎ ነበር። ልክ ኢቫሉዌት አድርገውኝ ዮሐንስ we are assigning you grade 11 አሉኝ። ግሬድ 11 ለነሱ አይገባቸውም። ለኔ ግን እግዚአብሔር 11 ዓመቱን ሲመልስልኝ ነበር። 11ኛ ክፍል ገባው። ዩኒቨርሲቲ ገብቼ በነርሲንግ ግራጁዌት አድርጌ በፈርስት ዲግሪ ነርሶኜ በሜንታል ስፔሻላይዝ አድርጌ የአንድ ሆስፒታል ዳውንታውን እዛ የሜንታል ሄልዝ ዲፓርትመንት እና የኢመርጀንሲ ክራይሲስ ዲፓርትመንት ማናጀር አረገኝ። እግዚአብሔር አሳየኝ። በቃ እግዚአብሔር አንበጣና ኩኩባ የበላውን ዘመን ይተካልሃል ብቻ አይደለም ያበዛና ያትረፈረፍና ይሰጣል። እኔ ህይወት እንዲበዛላችሁ እንዲትረፈረፍላችሁ መጣው። በቃ እግዚአብሔር የሱን ህይወት ካለን የሱን ህይወት ከኖርን ሌላው ነገር ለሱ ሌላው ነገር መጨመር የሰከንድ ነገር ነው። ለዛ ነው የማን ህይወት ነው ያላችሁ ያልኳቸው። የክርስቶስ ህይወት ካላችሁ ሌላው ነገር እምንት ነው። ከዛ ምን ማየት ጀመርኩ። በቃ ዳይሬክተር መሆን አለብኝ የዚህ ሆስፒታል ብዬ ማስተርስ ያስፈልጋል። ማስተርስ እየሰራው ሀፍ ደርሻለሁ ኦሬዲ።
እዛ ላይ ያለው ጌታ አልተውኩም ገና አለኝ። ሜይ 2025 ጌታ መጣ እንደገና። እኔ እኮ ኔሽን ነው የሰጠው አለኝ እንጂ ነርስ እንድትሆን አይደለም፣ ማናጀር እንድትሆን አይደለም። ያለህን ነገር ድሮፕ አድርግ አለኝ። ሜሴጁን ያመጣው ሰው ማላውቀው ሰው ነው። ዮሐንስ የደበከው ነገር አለ አለኝ። ተነስና አውራ። አላወራም ቸርቻችን ውስጥ። ይሄ ሁሉ ሲሆን ፓስተር ኤፍሬም ደውላችሁ መጠየቅ ትችላላችሁ። የሲኒየር ፓስተራችን 20 ዓመት ሙሉ እጸልይ ነበር አለ ባንተ ላይ። ምክንያቱም እግዚአብሔር እንደዚሁ አይደለም ይሄ ልጅ እዛ ሶማሊያ ያሳደገው እያልኩኝ እጸልይ ነበር አለኝ። ትናንትና አንድ ወንድም አገኘው የሚያውቀው ፓስተር ኤፍሬም ወንድም ጣም የሚባል አይደለም ዛሬ እዚህ አይኖር አላውቅም፣ ያውቀዋል። 20 ዓመት ሙሉ እጸልይ ነበር አለኝ። ይህ ሰው ዮሐንስ ተናገር አለኝ። ራይዝ አፕ ካናዳ የሚባል 1500 ሰዎች የተሰበሰቡበት ቦታ ላይ ነው። ዛሬ ተነስና እዚህ ጋር ተናገር አለኝ። ፈረንጆች ችግር የለባቸው መድረክ ላይ ለማቆም ና አለኝ። ጎተተኝና አወጣኝ። ኮንፈስ አለኝ። ተናገርኩኝ። ሰው አለቀሰ። ከዛ እግዚአብሔር እንደ ጴጥሮስ እንደ ዮሐንስ እንደ ያዕቆብ ድሮፕ አድርገህ ተከተለኝ ነው የሚል። እኔ አለ ስቱዲዮ አለኝ። ስቱዲዮዬ እያስከፈልኩ ነው ሪኮርድ ማድረገው፣ ግን ላንተ በነፃ በሳምንት አንዴ በሶማሊኛ ሪኮርድ እያደረክ እኔ ብሮድካስት አደርገዋለሁ አለ። በሶማሊኛ ስበክ አለ። ዩቲዩብ ከፈተ። ዛሬ ዩቲዩብን ሰብስክራይብ እንድታደርጉ ፈልጋለሁ። ምክንያቱም ወንጌልን አብረን ነው የምንሰራው። ዓላማው ዩቲዩብ ላይ ሰብስክራይብ ስታደርጉ ቋንቋው ማወቃችሁ አይደለም፣ ግን ዩቲዩብ ሳቹሬትድ ይሆንና እነሱ አክሰስ ያደርጉታል። አሁን እንደዛ እየሆነ ነው። አክሰስ እያደረጉት ሶማሊያ 9% እየታየ ነው። ኢትዮጵያ 22% እየታየ ነው። ቁጥሩን አሳያችኋለሁ። እና ዓላማው ቋንቋ ማወቅ አለማወቅ ሳይሆን ሳቹሬት እንዲሆን ዩቲዩቡ ሳቹሬት ሲሆን ኢዚሊ አክሰስ ያደርጉታል፣ ያገኙታል። እና አንዱ ለአንዱ ሲያስተላልፈው እነሱ እጅ ይገባል። እየዳኑ ነው። አሁን ወደ 35 የሚጠጉ ሶማሌዎች በዓለም ዙሪያ ያሉ ጌታን አውቀው እነሱም በዙም እያገለገልኩ ነው። በሳምንት 2 ጊዜ ያገለግላቸዋለሁ። እና በቅርቡ እዚህ ሚኒሶታ ስብሰባ አለ የሶማሌዎች፣ እዛ ላይ ጋብዘውኛል። ስለ ሶማሊያ ህዝብ ሆነን ይቅርታን ጠይቃለን ስለደረሰብህ በደል ነው ያሉኝ ሶማሌዎች። እነዚህ ጌታን የሚያውቁት ስለደረሰብህ በደል ይቅርታን ጠይቃለን። ከሶማሌ ይህን መስማት ታምር ነው። ሶማሌ የሚታወቀው በአልሸባብ በፓይሬት በተለያየ ነገር ነው። እግዚአብሔር የሶማሌን ጊዜ አምጥቷል። ሶማሌ ይድናል። ሶማሌ ልከኛ የክርስቶስ ህይወት እንዳገኘ ነው የክርስቶስን ህይወት የሚያገኙበት ዘመን አሁን ነው። ሆርን ኦፍ አፍሪካ ማለት ዶክተር ማርቆስ ፓስተር ሙሴ ካገኘዋቸው ጊዜ ጀምሮ እግዚአብሔር በቃ ልቤን ከነሱ ጋር አቆራኘ። የተባረኩ ሰዎች ናቸው። ሌሎች ብዙ እነ ኤስአይኤም እነ ኤም አፍሪካ ኢንላንድ ሚሽን ብዙ ኮንታክት አደረጉኝ። እግዚአብሔር ወደ እነዚህ ወገኖች መራኝ። በቃ እኔ ደግሞ ዓላማዬ ከዚህ በኋላ ሁሉን ነገር ድሮፕ አድርጌ እሱን ሌላ ህይወት የለኝም። ኖ ተርኒንግ ባክ በቃ ድሮፕ አድርጋለኝ። ማርያም ጌታ ኢየሱስ እግር ላይ ሄዳ የአልባስጥሮስ ሽቶ ምን አደረገችው? ሰበረችው። ኢማጂን ሙሉ ግማሽ አስቀርታ ቢሆን አይደል? እነ ይሁዳ እንዳሉት ተሽጦ ወይ ምናምን ለሆነ ነገር ይሆናል አይደል? መመለሻ ይሆን ነበር አይደል? ጌታ ግን እንዳልመለስ ነው ስበር ያለኝ። እንዴ በግልጽ የተናገረኝ ስበር አለኝ። እየደወሉ ያስቸግሩኝ ነበር ስለሚወዱኝ። ቦታህን ይዘነዋል፣ አብደህ ካልሆነ በስተቀር ተመለስ። ኖ አልመለስም። አም ኖት ተርኒንግ ባክ። ለማንም ለሰጡት አልኳቸውና እግዚአብሔር ዛሬ እዚህ ያቆመኛል እናንተ ፊት። ኢየሱስ ክርስቶስ ምንድነው? ጌታ ነው። ኢየሱስ ክርስቶስን የምናወራላችሁ በትረካ አይደለም፣ በሰማነውም በስማ በለው አይደለም። እኔ የምነግራችሁ ያለፍኩበትን ነው። ኢየሱስ ከአውሮፕላን እሳት ያድናል። ኢየሱስ ከአውሮፕላን አደጋ ያድናል። ኢየሱስ በእስር ቤት ውስጥ ያዘምራል። ኢየሱስ ከእስር ቤት ያወጣል። ኢየሱስ ከእስላም ዱላ ያድናል። ኢየሱስ ሰዎች ሊያቃጥሏቸው ሲፈልጉ ያድናል። ኢየሱስ ህይወት ነው። ኢየሱስ መንገድ ነው። ይሄን የምነግራችሁ እኔ ሰምቼ አይደለም አንብቤም አይደለም፣ በህይወት ያየሁት ነው። ኢየሱስን ያዙት። ዛሬ ህይወታችሁ ማን ነው? የትኛውን ህይወት ነው ያዛችሁት? የኢየሱስን ህይወት ነው ወይስ የናንተን ህይወት ነው? የኢየሱስ ህይወት
ሕይወታችሁ ይሁን። የኢየሱስ ሕይወት ሕይወታችሁ ከሆነ የሚያስቆማችሁ ተግዳሮት የለም። የማይሸነፍ ሕይወት ማለት ይህ ሕይወት ነው። የማይሸነፍ ሕይወት የኢየሱስ ሕይወት ጃይንት የማያሸንፈው፣ አንበሳ የማያሸንፈው፣ እሳት የማያሸንፈው፣ ወጀብ የማያሸንፈው፣ ማዕበል የማያሸንፈው፣ ችግር የማያሸንፈው ሃሌሉያ ኢየሱስ ክርስቶስ የእግዚአብሔር ልጅ አሜን። የሱ ሕይወት በእኛ ውስጥ ይኖር። የሱ ሕይወት ካለን ሕይወት አለን። ይህን ነው ማለት እንፈልገው። ይህን ነው ጌታ በልቤ ያስቀመጠው። እንጸልያለን። ሃሌሉያ 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 ራክላ ባጋና ማዲያን ደረሌቦሴ ኢየሱስ የእግዚአብሔር ልጅ ሃሌሉያ ስምህን እንጠራለን። ኢየሱስ የእግዚአብሔር ልጅ ስምህን እንጠራለን። ኢየሱስ ሃሌሉያ ስምህ ከስሞች በላይ ነው። ስምህ ከስሞች በላይ ነው። ጌታ ሆይ አንተ አምላካችን ሆይ ሃሌሉያ ኃይልህ ከኃይላት በላይ ነው። ጌታ ሆይ ለማለት አይደለም የምንለው ኢየሱስ አይተናል። ከእሳት ስታወጣ ስታድን እግዚአብሔር ሆይ ስታነሳ ጌታ ሆይ ዘመንን አንበጣና ኩኩባ የበላውን ዘመን ስተካ አይተናል። እግዚአብሔር ሆይ ማዳንህን ቀምሰናል። ዛሬ ጌታ ሆይ ጸልያለሁ ለወገኖቼ እግዚአብሔር አምላክ በኢየሱስ ክርስቶስ ስም ተግዳሮት የሆነባቸው ነገር ሁሉ እንዲሰበር እግዚአብሔር በፊታቸው የቆመው ጃይንት በፊታቸው የቆመ በሽታ ቢኖር በፊታቸው የቆመ ጌታ ሆይ ነው ቀንበር ቢኖር በኢየሱስ ክርስቶስ ስም እንዲሰበር ጸልያለሁ። በመንገዳቸው ላይ ያለ እግዚአብሔር ሆይ እነሆ ማናቸውም የሚያስፈራራ ነገር ጌታ ሆይ በኢየሱስ ክርስቶስ ስም እንዲመታ ጸልያለሁ። የዘላለም አምላክ ሃሌሉያ ራክላባጋማዲያን ደሬሌቦሴ ሪማዲያማዶስ ሌሮባባዲና ሊያማዶስ በኢየሱስ ክርስቶስም ጌታ ሆይ የበሽታ ኃይል እንዲሰበር በኢየሱስ ክርስቶስም ጌታ ሆይ በር የዘጋ እግዚአብሔር ሆይ መንገድ የያዘ ማናቸውም ካንተ ያልሆነ ነገር በኢየሱስ ስም እንዲሰበር ጸልያለሁ። እግዚአብሔር አምላክ ሆይ እነሆ አንተን ይዞ ጌታ ሆይ የማያሸንፍ ሕይወት የለም። በኢየሱስ ክርስቶስም ጌታ ሆይ የሚያሸንፍ ሕይወት ሃሌሉያ ጌታ ሆይ የማይሸነፍ ሕይወት ያንተ ሕይወት ሃሌሉያ 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 እግዚአብሔር መንፈስ ሙቭ እያደረገ ነው ወገኖቼ። የእግዚአብሔር መንፈስ በዚህ መሃል ሃሌሉያ የእግዚአብሔር ክብር አለ። ሃሌሉያ 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 አንድ 2 ደቂቃ ብቻ ነው የምወስደው። ሃሌሉያ በጣም ይቅርታ። ሃሌሉያ ራክላባጋማቲያ እንደረሌቦሲያ ኤራበያማቲያ ማኮራባጋማዱሲና ናባሲያ ሬዶ ባባጋና ማዲያ እንደረሌቦሲያ በጌታ በኢየሱስ ክርስቶስም ጌታ ሆይ ዛሬ የደከመች ነፍስ ትበርታ ጌታ ሆይ በኢየሱስ ክርስቶስም ያዘነች ነፍስ ተጽናና ጌታ ሆይ በጌታ በኢየሱስ ክርስቶስም ጌታ ሆይ የወደቀ ይነሳ እግዚአብሔር ሆይ ያንተን ሕይወት ይዞ መውደቅ የለም ጌታ ሆይ በኢየሱስ ክርስቶስም ጌታ ሆይ ይህ ኃይል ጌታ ሆይ በእነሱ ውስጥ እንዲገለጥ ጸልያለሁ። እግዚአብሔር አምላክ ሆይ እሳት ጌታ ሆይ እንዲመጣ በኢየሱስ ክርስቶስም ጌታ ሆይ ገለባ ሁሉ እንዲበላ እግዚአብሔር ሆይ ስብራት ሁሉ ጌታ ሆይ እንዲጨገን በኢየሱስ ክርስቶስም ድካም ሁሉ እንዲወሰድ ጌታ ሆይ በጌታ በኢየሱስ ክርስቶስም ጌታ ሆይ ክብርህ እንዲመጣ ጌታ ሆይ እንደገና እንድታነሳቸው እግዚአብሔር ሆይ ሃሌሉያ በጌታ በኢየሱስ ክርስቶስም ጌታ ሆይ ኃይል እንዲለቀቅ የሰማይ መስኮት እንዲከፈትላቸው በጌታ በኢየሱስ ክርስቶስም ጌታ ሆይ መታደስ እንዲሆን እንጸልያለን። እግዚአብሔር አምላክ ሆይ መታደስ ይሁን ለወገኖቼ ለእህቶቼ ለወንድሞቼ መታደስ ይሁን ጌታ ሆይ እነሆ እንደገና ሪቫይቫል ይሁን ጌታ አምላክ ሆይ እነሆች ቤተ ክርስቲያን እንደገና ጌታ ሆይ ታብብ ኢየሱስ በዚህ ቤተ ክርስቲያን ውስጥ ጌታ ሆይ እነሆ ያንተ ክብር እንዲገለጽ ያንተ መንፈስ በኃይል በስልጣን ሙቭ እንዲያደርግ በኢየሱስ ክርስቶስም ጌታ ሆይ ከክብር ወደ ክብር እንዲሻገሩ በኢየሱስ ክርስቶስም ከስልጣን ወደ ስልጣን እንድታራምዳቸው እንጸልያለን ጌታ ሆይ እግዚአብሔር ሆይ ነፍሳትን ይውረሱ ጌታ ሆይ ያልዳኑ ይዳኑ ጌታ ሆይ እግዚአብሔር ሆይ ምርኮን ስጣቸው ጌታ ሆይ እነሆ ለዚህ ቤተ ክርስቲያን ደግሞ ጌታ ሆይ የሚሽን ልብ እንድሰጣት ጌታ ሆይ ሴንተሯ ጌታ ሆይ የሚሽን ልብ ወንጌልን የማሰራጨት እግዚአብሔር ለሌሎች የመድረስ እግዚአብሔር ሆይ እነሆ እግዚአብሔር አምላክ ሆይ ራስን ክዶ እግዚአብሔር ሆይ ለአንተ መንግሥት መሮጥ በዚህ ቤተ ክርስቲያን ውስጥ የመንፈስ እንዲለቀቅ በኢየሱስ ስም እንጸልያለን። ሃሌሉያ ሃሌሉያ የክብር ንጉሥ ስምህ ይባረክ። ኃይል ይምጣ እግዚአብሔር ሆይ እግዚአብሔር ሆይ ኃይል ይምጣ ጌታ ወገኖቼን ደስ መንፈስ ቅዱስ ደስ የሚል
ሃሌሉያ 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 የስምህ ዝናን ታላቅነ አንተ ታላቅነ የስምህ ስልጣን ታላቅነ አንተ ታላቅነ የስምህ ስልጣን ታላቅነ አንተ ታላቅነ የስምህ ስልጣን ታላቅነ አንተ ታላቅነ አንተ ታላቅነ የስምህ ስልጣን ታላቅነ አንተ ታላቅነ የስምህ ስልጣን ታላቅነ ሃሌሉያ አንተ ታላቅነ የስምህ ስልጣን ታላቅነ አንተ ታላቅነ